በዛው ዳንስ አረኳት በቃ እያልኩ ሰላማችሁ ይብዛ ጤናችሁ አይጓደል ኖ ፊልተር የውድ አድማጮቻችን ሰዓታችንን ጠብቀን መተናል ዘውትር ሐሙስ ምሽት ከ2 ሰዓት እስከ 4 ሰዓት ምርጥ ቆይታ የተመረጡ አርቲስቶችን በተመረጡ ሙዚቃዎቻቸውን እናጣጥማለን በልዩነት በርዕስ ምርጥ ዜማዎችን ይዘንላችሁ እንቀርባለን ታላላቅ ሰዎች ስመጥር ሰዎች ባለሀብቶች አትሌቶች አርቲስቶች የመሳሰሉትን ድንቅ ሰዎች በመጋበዝ የምንጊዜ ምርጥ የሙዚቃ ምርጫቸውን ያስደምጡናል ለህይወታቸውን ሁሉት ከሙዚቃ አንጻር እንጫወታለን ኖ ፊልተር ሰዓታችንን ጠብቀን መተናል ብዙና ብቸኛ አዘጋጅተን እናቀርብላችሁ ዴይ ድሪምስ ወይንም ልዑል እና አቶ ቢጊ አብረናችሁ ለ2 ሰዓት ምርጥ ቆይታ ይኖርናል በቴክኒኩ ናሆም አብሮን ይገኛል አራዳ ኤፍኤም 95.1 ውለው የሚያመሹበት ከያፌት ገረመው ኢቨንት ኤንድ አድቨርታይዚንግ ጋር በመተባበር የሚያቀርቡላችሁ ፕሮግራም ነው ዛሬም እንደተለመደው ምርጥ ጊዜ እንግዲህ ለእናንተ ይዘን ቀርበናል ዛሬ በልዩነት ምርጥ እንግዲህ ይዘንላችሁ ቀርበናል ማን ነው እንግዲህ ድንቅ ነው ማለት ነው አጓጊ ነው ሰሞኑን እንደውም አሪፍ ነገሮች እየሰማን ነበረ እንዴት ነው ማን እንደሆነ ወይንም እንደሆነች ከሙዚቃው በኋላ ይገምቱ መስለኝ ያለማችሁ 85 45 ላይ እንደተለመደው ከፍቅራቸው ጋር እና እንግዲህ አርቲስቱን የሚገምቱን አንድ ሙዚቃን ጋብዛችሁ ተመልሰናል ውድ አድማጮቻችን አራዳ ኤፍኤም ውለው የሚያመሹበት ላይ ኖ ፊልተር ፕሮግራም ላይ እንግዲህ ዛሬ አሁን አድምጠን የተመለስ ነው እኔ ሞቅ ያለ ሙዚቃ ነው ተመችቶኛል እየነቀነቅ ነው ከላይ እስከታች ጀግናዬ የተባለን እኔ አሁን ለኔ መስሉኝ ራሱ ተነስቼ እንዴት እየተሽኮረመምኩ ነበር ላይ እሺ ውድ አድማጮቻችን ዛሬ አብራን ያለችው ውዷ ራሽና አስተዋውቂልኝ ራሷን ታስተዋውቃ ድምጻዊት ሊያ ግርማ እባላለሁ እንኳን ደህና ቆያችሁኝ እንኳን ደህና መጣሽ በኖ ፊልተር ሲም በአራዳ ኤፍኤም 95.1 ስም እንኳን ደህና መጣሽ ብለናል ጥሪያችን አክብረሽ እዚህ መገኘትሽ እንግዲህ በጣም ደስ ይላል የብዙ አድማጮቻችንም ጥያቄ ነበር እዚህ እንድትገኝ እንግዲህ እንዳጋጣሚ ነው እዚህ ተገኝተሻል በጣም ደስ ይላል በሚገባ አድምጠን የተመለስ ነው እንግዲህ ከሊያ ግርማ ጀግና የተሰኘው ሙዚቃ ነው የወጣው ጃንዋሪ 27 2022 ላይ ዩቲዩብ ላይ በናሆም ሬኮርድስ ዩቲዩብ ፔጅ ታገኙታላችሁ በጣም የሚገርም ሙዚቃ ነው ሊያ እንግዲህ በጣም ብዙ ቦታ ትታወቂያለሽ በጊዜው ላይ እኔም ደግሞ በጣም ብዙ ቦታ እያዩሽ ነበረ በበኩሌ ሰው እስቲ እንጀምር በደንብ ራስሽን ከሊያ ግርማ እንዴት ነው የጀመረችው ይህን ሙዚቃ ጉዞ ከኔ ከመወለዷ ከመሰረቱ ቢነገረኝ ባይኔ ከመወለዷ ምን ያደርግል የት እንደተወለድሽ የት እንዲበቃ ማወቅ ያስፈልጋል ሊያ ግርማ በደንብ ማወቅ አለብን ታሪክ ሲበዛ ትወዳለህ ያው በደንብ ጥርት ይበል እንጂ በደንብ አድርገን የምናዳምጠው ሊያ ሙዚቃ ጆርኒያን ተወለደችው ልል እንዴ ተወልዳ ያደገችው የሙዚቃ ጆርኒ የጀመረው በልጅነቴ ነው ሙዚቃ የጀመርኩት ሙዚቃ ላይ አድግ ያለው ማለት ይቻላል ከልጅነት እስከ እውቀት አሁን እስካለሁበት ድረስ ብዙ ጉዞዎችን ተጉዣለሁ ግን አዘ ፕሮፌሽናል የጀመርኩት ከ12 13 ዓመት በፊት ነው ግን ከዛ በፊት ደግሞ ያው ጩጬ ያለው ኢትዮጵያን አይደል ነበር ባላገሩ አይደል ህፃናትና ወጣቶች ቲያትር ቤት አቢሲኒያ አርት ስኩል በቃ ሙዚቃ ለሙዚቃ ያለኝ ፍቅር ከልጅነቴ አብሮኝ ያደገ ነገር ነውና ሙዚቃ ላይ ብቻ አልነበረም ደግሞ ሰራም የነበረው በፊትም አሁንም መልቲ ታለንትድ መሆን ስለምፈልግ የጥምር ሙያ ባለቤት አሁን ላለሁበት ደረጃ ደግሞ ረድቶኛል ምክንያቱም ከሙዚቃ ውጭ ደግሞ ያው በአክቲንጉ በዳንሱ ምናምን እያልኩኝ ራሴን ያሳደግኩት እና ጥሩ ጉዞ ነበረኝ አሁን ደግሞ ከፕሮፌሽናል ከሆንኩ በኋላ ደግሞ የተለያዩ ክለቦች ኮንሰርቶች ኢቨንቶችን ደግሞ መስራት ጀመርኩ እና ወደ ራሴ ስራ መጥቼ እነዚህን 4-5 ስራዎች ለቀኩ ማለት ነው አይበቃም በጣም ደስ ይላል ፉል ፓኬጅ እንደሆነች እንኳን ስራዎቿን አይተን እንረዳለን በጣም እንግዲህ ከፊት ኤክስፕሬሽን ጀምሮ እንግዲህ ከዳንስ ጀምሮ ቪዲዮቿን እንግዲህ ከዜማም ጀምሮ ከግጥም ጀምሮ በጣም ደስ ይላል
በሚገባ እኔ እንደውም ልጠይቅሽ የነበረው ምንድን ነው የሆነ ጊዜ የሆነ ክለብ ለስራ ሄጄ ነበረና ፖስተር ላይ አየሁሽ እዛው። ከዛ ሴም ናይት ጓደኞቼን ላገኝ ሌላ ቦታ ሄጄ ሴም ናይት አንድ ምሽት ላይ ሌላ ፖስተር ላይ አየኋት እዛው ቤት ማለት ነው። ከዛም በኋላ እንዴት ነው የነገር ምናምን እያልኩኝ እንዴ በኋላም እኮ ሰው የሚሄድበት ቤት እዛም አለች። ሶ እኔ ይህን ጉዳይ መጠየቅ እፈልጋለሁ ቢካዝ አይ ቲንክ በጣም ምን ያህል ጊዜ ሆነሽ አሁን ክለብ ላይ እየሰራሽ? 13 ዓመት። ትልቅ ኤክስፒሪየንስ ነው። ትልቅ ረጅም ጊዜ። እንዴት ነው ላይክ ኦፍኮርስ አሁን በአብዛኞቻችን አዘን አርቲስት ክለብ ሲን አሪፍ ነው ራስን ለማስተዋወቅ የመሳሰሉት እና እስቲ አንቺ በጣም 13 ዓመት ማለት በጣም አሪፍ ኤክስፒሪየንስ ነው። ሶ እስካሁን እስቲ ሶፋር ምን በጣም ለየት ያለ ኤክስፒሪየንስ የምትዩ ክለብ ላይ ምን ገጠመኞች ይኖራሉ? ኦፍኮርስ እስቲ እሱን አጫዎች። በመጀመሪያ ለሙዚቃ ካለኝ ፍቅር የተነሳ ነው ብዙ ቦታ ሊያሰራኝ ይቻሉ እና የመድረክ ነጻነቴን ይወዱታል። ስራውን የሚያሰሩኝ ሰዎች ደግሞ ያለኝን ብቃት ስለሚረዱት ብቻም ሳይሆን በቃ ነጻነቴን ይወዱታል። ከዛ ደግሞ ሙዚቃ ኢቭን ገንዘብን ሳይሆን አስቤ የሚሄደው መስራቴና መዝፈኔን ሳይከፈለኝ ራሱ ብዙ ጊዜ ሰርቼ አውቃለሁ በፊትና በጣም ፍቅሩ ስላለኝ ሁሉንም እዚህ ቤት እኮ ስራ እሺ እላቸዋለሁ። በቃ እመጣለሁ። ከዛ እንደዛ እያልኩኝ ነው በደንብ ላይ አሁን ለምሳሌ አንዱ ቤት አይችሽ አንዱ ቤት ላልከው በአንድ ምሽት 3 ቤት 4 ቤት ዘፍኛ አውቃለሁ። በጣም ይከብዳል። በጣም ከባድ ነው። በጣም ግን ያው ታቻችለዋል። አንደኛ ያው እዛው ቦሌ ለቦሌ ነው ቅርብ ለቅርብ ስለሆኑ፣ ሁለተኛ ነገር ደግሞ ሰዓቱ ራሱ ተመሳሳይ ነው። አሁን ለምሳሌ ከ2 እስከ 5 ከዛ በኋላ ክለብ ከሆነ ደግሞ ከ6 ሰዓት በኋላ እስከ 8-9 ድረስ ይሄዳል። ሶ የጊዜ ቤቶች ብዙ ጊዜ ሸራተን ኦፊስ ባር ነበር የማይቻለው፣ ምክንያቱም ከመድረክ መውረድ አንችልም፣ እዛው ላይ ነው ፐርፎርም እናደርገው እና ሌሎቹ ቦታዎች ግን ሁል ጊዜ መድረክ ላይ ሲሰራ ያው ታውቀዋለህ 2 ዙር ነው የምንሰራው። ከረፍት በፊት 3 ዘፈን ዘፍናለን። ሜቢ ዲፔንድስ ደግሞ እንደ ቫይቡ 4 ሊሆን ይችላል። ከዛ ደግሞ ረፍት እናረግና እንመለስና እንደዛው ተመሳሳይ ዙሩ እስኪመጣ ግን ሌሎች ዘፋኞች በሚዘፍኑበት ሰዓት ሌላ ቦታ ዘፍኝ ይመጣሉ። ከዛ እዛኛው ቤት ዘፍኝ ድጋሚ ደግሞ ሌላ ቤት ልዘፍን እንችላለሁ እና እየተደዋወልን እና በዚህ አጋጣሚ ደግሞ ላለኝ ደግሞ ቤቶቹ ሰዓቱ ተጋጭቶብኝ ራሱ ዘፈን ገብተውልኝ መሀል ላይ ምናምን እንትን ብዬ አውቃለሁ። አምልጦኝ ምናምን ላይክ ኢንትሮ ገብተው ምናምን የዘፈኑ ሊያየት ነሽ ምናምን ሲሉኝ እዛኛው ክለብ መድረክ ላይ ነኝ። በጣም ጥረትሽን የሚያሳይ ነው። በጣም ከባድ ነው የናይት ስራ ብሶ በጣም ከባድ ነው። ክለብ ላይ ብሶ በጣም ከባድ ነው። 3 ቦታ ጭራሽ አንድ ቦታም ከባድ። እኔማ እንደውም በስልክ የሆነ ሰዓት ምዘፍን ይመስለኛል። ግቡት በቃ ብለህ አገናኝ አሚን። እስቲ አሁን ቅድም ያልሽው ነገር አሪፍ ነገር ነው። አሁን ሳይከፈለኝም ሰርቼ ያውቃለሁ ብለሻል። ይሄ በጣም ብዙ ትልቅ አርቲስቶችም መጀመሪያም ባይሆንም ኢቭን ሜድ ካሪራቸው ላይ የሚያጋጥም ነገር ነው እና በጣም ብዙ አድማጮች አሉ ሙዚቀኛ መሆን የሚፈልጉ ኦልሬዲ ካሪሩንም የጀመሩት በጣም ብዙ ሙዚቀኞችም አሉ። የ13 ዓመት እንግዲህ ሳክሪፋይስ እንግዲህ 3-4 ክለብ የተሰራ ነው እዚህ ደረጃ የሚደረሰው እንግዲህ እና ምን ትያለሽ በሱ ጉዳይ ላይ? ብዙ ጊዜ ሰዎች አይ እኔ ካልተከፈለኝ የትም አልሰራም ብሎ የተወርሰው ራሱ በጣም ብዙ ሰው አውቃለሁ ስራውን። ልክ ነው፣ ሰው ልጅ ላቡ ማግኘት አለበት። ግን ደግሞ የመጀመሪያ አካባቢ ባለበት ሰዓት ላይ እርግጠኛ ነኝ ኤክስፒሪየንሱ ይኖርሻል። ለምን እሺ እንዳልሽ ለምን እንደቀጠልሽ የሚለውን ነገር እስቲ አጫውችልን። ማለት ኦፍ ኮርስ ሊከፈለው ይገባል ለደከመው ለሰራው ሰው እንደ ስራም ስለሆነ ማለት ነው። የኛ ስራ ከፓሽን ከፍላጎት ከአርት ብለን ከምናስበው ውጪ ደግሞ ምን ኖርበትም ነው። ኦፍ ኮርስ እኔ አሁን ሌላ የስራ ዘርፍ አለኝ፣ እሱን እንመጣበታለን። ግን በሙዚቃ ደግሞ ኦፍ ኮርስ የሰው ልጅ ይኖራል፣ ቤት የሚያስተዳድር ሰው አለ ምናምንና ግን ደግሞ ያኔ በሰዓቱ በቃ እኔ መዝፈኔ ብቻ ነው የሚታየኝ ካለኝ ፍቅር የተነሳ ማለት ነው። ዋናው ፍቅሩ ነው በቃ ልና መድረክ ላይ ከማን እንደው በቃ በጣም በብዙ የሚከፈለው ሰው በላይ ራሱ ጨፍሬ በቃ ቅውጥ አድርጌው በቃ ድክም ብሎኝ ምናምን ቤት ምገባባቸው ሞመንቶች አሉ። ከሆነ ሰዓት በኋላ ግን ያኔ አይቶት በቃ እኔ በቂ እስከሆን ድረስ ነበር ብዬ ማስብ የነበረው።
ግን ደግሞ ገንዘብም አስፈላጊ ነገር ነው። እውነት ነው። እና ግን እኔ ምንም ነበር ማይመስለኝ፣ ምክንያት ያኔም እኮ ያስፈልግሃል ገንዘብ አስፈላጊ ነገር ነው ለሰው ልጅ። ግን ውስጥሽ ያለው ነገር ደግሞ በጣም ከባድ ነው፣ ፓሽኑ እሱ ነው የግድ መውጣት አለበት። እሱም ከገንዘብ በላይ ነው። ግዴታ ካለወጣሽው በሽታ ነው የሚሆነው። ግድ ነው። ግን በቃ ያለኝን በቃ ለፓሽኔ በቃ ዋናው መዝፈኔ ነበር የሚታየኝ። አላየውም ነበር ብሩን። ግን ባይገርም ባይከፈለኝ እንኳን ከሽልማት ምናምን ራሱ ያካፍሉኝ ነበርና ዋው ይሄ ሁሉ ብር ነው እና እንትን ይላል። አሪፍ ኤክስፒሪየንስ ነው። ኦፍኮርስ አይ ሚን አይ ቲንክ ሳስበው እርግጠኛ ነኝ አንቺም እንደታወቀሽ ከፕሮሞሽንም አንጻር አንዳንዴ በተለይ ኪክ ኦፍ ስናደረግ መጀመሪያ ላይ ራስን ፕሮሞት ማድረግ ግዴታ ነው። ለምሳሌ እንደ ብዙ ጊዜ የምለው ለአድማጮች ከዚህ በፊትም ደውለው ጠይቀው ስለሚያውቁ ነው፣ ራስን ፕሮሞት ማድረግ የእኛ የአርቲስቶቹ ግዴታ ነው አይደለም። እና እንደ ቢዝነስማን ሆነ ደግሞ ስታስበው አሁን አንተ የአንድ ክለብ ኦር የአንድ ኮንሰርት ኦነር ሆነ ስታስበው ያ ሰው ታለንቱ ላይ ብቻ ሳይሆን ቢዝነሱ ላይ ሞር ያደላል አይደለ? ምን ያህል ሰው ይዞልኝ ይመጣል፣ ከቀጠርኩትስ ቦታው ላይ ፐርፎርማንሱ ምን ያህል በጣም ያስደስትልኛል ህዝቤን የሚለውን ነገር ሳያቅ በፊት ዝም ብሎ ማንንም ሰው ከፍሎ ሊቀጥር አይችልም። ሶ ዩዥዋሊ የመጀመሪያዎቹ ጊዜያት አይ ቲንክ እርግጠኛ ነኝ አንቺም ፎር ፍሪ ሰራሻቸው ሰዓት በጣም ከፍለውሻል እጥፍ አድርገው ብዬ አስባለሁ አይደለም? ከዛ ጊዜ በኋላማ ያው እንትንህን ሲያቁት የሆነ ቫሊዩክን ሲያቁት ምናምን እና ደግሞ ከስተመሮች ተመልካች ሊያ የለችም ያቺ ልጅ ያቺ እብዷ ልጅ የለችም ምናምን ነው የሚሉት። ሶ እንደዛ በሆነ ቁጥር ኢቭን ራሱ ዩ ዲዘርቭ ደስ ተብዬ ራሱ ከሆነ ጊዜ በኋላ ሳልናገር ተጨምሮልኝ ያውቃልና ራሱ አርት ይከፍልሃል። እንዴት ነው በዚህ ስራሽ አጋጣሚ እንዴት ነው ትልልቅ አርቲስቶችን የማግኘት አጋጣሚ እንዴት ነው? አርቲስቶችን የማግኘት ማለት ዘፋኞችን፣ ድምፃውያን ማለት ነው። ያው ኦፍ ኮርስ አብረ ስለምትሰራ ትገናኛለህ። ከወጣት እስከ አንጋፋ ሌጀንደሪዎች ታገኛቸዋለህ። እና ለእኔ በጣም እኔ አብሬያቸው በህልሜ በልጅነቴ ምናምን በቃ በጣም ወዳቸው ማግኘት ራሱ በአይኔ ባያቸው ብዬ የምመኛቸው ሰዎች ጋር አንድ መድረክ ሼር ማድረጉ ራሱ ትልቅ ነገር ነው ለእኔ። ከዛ አንጻር ያው ሳትስፋክሽንሽ እንግዲህ ይሞላል በጣም ማለት ነው። መጥፎስ አጋጣሚ የምትይው እንዴት ነው በዚህ ስራ ላይ? እንደው አንዳንዴ እኮ ባልሄድኩም ይሄን ቀን የምትይው አጋጣሚ ሊኖር ይችላል? ምንም ያን ያህል ብዙ ጊዜ ስራዎች ይሰረዛሉ። እየሄድን ሊሰረዝ ይችላል በተለያዩ ምክንያቶች። ምክንያቶቹ የተለያዩ ቢሆኑም ብዙ ጊዜ ድንገት በቃ እዛ ሆነክ ወይ መብራት ቢጠፍ መብራት እንኳን ቢጠፋ ጄኔሬተር ይኖራል። ግን የሆነ አለ እንደዚህ አይነት ይሄ ሞመንቶች አሉ አይደለ? በተለያዩ አጋጣሚዎች ወይ ደግሞ ሰው አንዳንዴ አሁን ጾም ሰዓት ምናምን ሲሆን ይጠብቁና ከሆነ ሰዓት በኋላ ሰው ካልገባ በቃ ይሰረዛል። ውይ ጭምናለ አሁን ይሞቃል ጌስ ተኝቼ ቢሆን ምናምን ብዬ አውቃለሁ። ስቴጅ ላይ ገጠመኞች አጋጥሞሽ ያውቃሉ? በጣም ማትረሻቸው አጋጠመኞች ይኖራሉ ብዙ ጊዜ የብዙ አርቲስቶች ሰው ካለ? ብዙ ጊዜ ኦፍኮርስ ይገጥማል። ግን እኔ ብዙ ጊዜ እረሳለሁ። በቃ በመዝፈኔ ይሄ በቃ ባለው ነገር ብዙ ቦታ በመስራት እኮ ነገሮችን ትረሳ የለ የሆነ ጊዜ ሆነውን ትረሳዋለ ከመብዛቱ የተነሳ ስራው ነገሮችን በቃ ስለሚደጋገሙ እሱን ነው የምልህ። ግን አብዛኛው ኢንተርቪው ላይ የተናገርኩት ነገር አለ። ምንድነው ኤሌክትሪክ ሁሉም አሁን ይሰለቻቸዋል። ኤሌክትሪክ ይዞኛ ቃል ያው እንደዚህ ዝናብ ሲዘንብ ምናምን ሾርት ያደርግ የለ እንዲ አንጥሮኛ ቃል በዛው ዳንስ አረኳት በቃ እያልኩ። ውድ አድማጮቻችን ኖ ፊልተር ሊያ ግርማን ነው እያደመጥን የምንገኝ። ውድ አድማጮቻችን በእናንተው ጥያቄ 8545 ላይ ፍቅራችሁ እንዳይለየን አንድ ሙዚቃ ሰምተን ነው ሊያ ግርማ። ውድ አድማጮቻችን በኖ ፊልተር ብዙና ብቸኛ እንግዲህ እንደዚህ ያስደመመችን ትቆያለች። ወስንን ነው አድምጠን የተመለስ ነው። ያው ሳትወስን ከመጣ ሊያ አታስገባ ወስነና። ውድ አድማጮቻችን እንግዲህ ይሄ ዘፈን ክሊፑን ብታዩት ደግሞ የእሷን የዳንስ ችሎታ ታዩልን ነበረ። ዘፋኝ ብቻ አለችም፣ ዳንሰኛ ነች፣ አክተርም ነች። እንግዲህ ብዙ እያየን አዎ this is amazing ክሪስ ብራውኒት ብዬሻለሁ። ታው ይህ ሙዚቃ የወጣው ጁላይ 18 2025 እንደ አውሮፓ አቆጣጠር
በራሷ ዩቲዩብ ፔጅ ላይ ታገኙታላችሁ። ሊያ ግርማ ወስን ብላችሁ። እስቲ ስለ አዲስ ሙዚቃ ነው፣ ገና ወር አልሞላው ማለት ነው። ገና 2 ሳምንቱ ትኩስ ነው። እስቲ እንዳያቃጥላችሁ እንግዲህ ቪው አግኝቷል። አዎ በ2 ሳምንት ውስጥ ብቻ ኦልሞስት 75,000 ቪው አለው። እስቲ አጫውጪኝ ስለዚህ ሙዚቃ። ማን ነው የሰራው? ቅንብር አሳትፊኝ። በግጥም የተሳተፈው ወንደሰን ይሁብ ነው። በዜማ ደግሞ አንተነህ ወራሽ፣ ከዛ በቅንብር ደግሞ ቤንጃሚን አማረ ቤንጂ ስቱዲዮ ዜማ ሚውዚክ ስቱዲዮ። በላይቭ ጊታር የገባው ደግሞ ሚኪ ጃኖ ነው። ሚክሲንጉን ደግሞ የሰሩት ይትባረክ ክፍሌና ቤንጃሚን አማረ ናቸው። ማስተሪንጉን ደግሞ ኪሩቤል ጃኖ ነው የሰራው። ሚውዚክ ቪዲዮን ደግሞ ሮብ ፊልም ፕሮዳክሽን ይሰኛል የሰራው። ድምፃዊቷ ደግሞ ሊያ ግርማ ትባላለች። ሊያ እና ይቅርታ አውትፊት ረሳው። አውትፊት ፋሽን ዲዛይነር ሊያ ግርማ። ናይስ። የዚህ ክሊፕ ላይ ምን ያንቺን ዲዛይኖች ናቸው? አዎ እኔ ፋሽን ዲዛይነርም ነኝ። አብዛኞቹ ክሊፖቼ ላይ ካያችሁ ራሴ ነው የምሰራው ልብሶቼ። ናይስ፣ በጣም ደስ ይላል። እኛም ያስፈልገናል እኮ አይደል? አዎ በጣም ጸባይ ካላችሁ አረኛ አሳምረን ወዴት እንዴት እያለን እንግዲህ አዲስ ሙዚቃ ነው። አድማጮች በደንብ አድምጡት። በጣም እኔም በበኩል የተመቸኝ ዘፈን ነው። ባይዘዌ ቅርብ ጊዜም ዩቲዩብ ቻናሏን እንግዲህ ጀምራለች ሊያ ግርማ። ስለዚህ ውድ አድማጮቻችን ሊያ ግርማ ብላችሁ እንግዲህ በመፈለግ ሰብስክራይብ ያድርጉ። ታፕ ራይት ነው ሼር። እኔ ጥያቄ አለኝ። ሶ የሆነ ጊዜ ራንደም ዩቲዩብ ላይ ቪዲዮዎች ታያለህ አይደለ? አንዳንዴ እና የ90ዎቹን ምናምን ሙዚቃ እየሰማው መሀል ላይ ኢትዮጵያን አይደል ከቻለ እና ወይ ኢትዮጵያን አይደል ስንት ጊዜ ምናምን ብዬ እያየው የምትዘፍን ሚጢጢ የሆነች ልጅ በቃ የሚገርም አድርጋ ነው የምትዘፍነው ነው የምልህ። ከዛ ሊያ ግርማ ወደ መድረክ ምናምን ተብሎ እኔ እኮ አላምንም ምናምን ብዬ ዝም ብዬ ውስጥ ይዤዋለሁ። አይ ላይሆንም ይችላል፣ ብዙ ሊያ ግርማዎች ይኖራሉ። ልክ ነው፣ ልክ ነኝ። ኢትዮጵያን አይደል አይችሽ ነበር? አዎ ልክ ነህ። በጣም ምን ያስተዋሽ ነው። የሚገርም ነገር ቅድም እያወራሽ ነበር። ባላገሩ አይድሉላ ላይ ተሳትፍ ያለው ብላለች። ስንት ዓመትሽ ነበር ያኔ? 14 15 እንደዛ። ልታስቆጥርብኝ ነው አሁን እድሜ። ለምን ክፉ ትሆናለህ? በውስጤ በቃ እየቆጠርኩ ነው እንደዚህ ያልኩ። እንደውም ስንት ዓመትሽ ነው? አይ ላቅሜ ይሆን አልደረስኩ። አይ ኢትዮጵያን አይደል የነበርኩበት ሰዓት ልጅ ነበርኩኝ። ቤተሰቦቼ ነበሩ ያስመዘገቡኝና አሁን ላይ ዩቲዩብ ላይ የተለቀቀው ወይም የተቀመጠው ቪዲዮ ማን እንደለቀቀው አላስታውስም ዓመተ ምሕረቱን፣ ግን ከዛ ከቆይታ በኋላ ነው ራሱ የተለቀቀውና የመጀመሪያው ነው የሁለተኛው ዙር ነው እና እስከ ዛሬ ድረስ ቅርብ ጊዜ ድረስ የሺ ደመላሽ የሰጠችኝ አስተያየት በጣም ገንቢ ብቻም ሳይሆን ላይክ የልጅነት አእምሯችን ውስጥ ጽፈ የምናስቀምጠው ነገር የለም። ሊያ በሀገራችን አይደለም በዓለማችን በዓለም አሉ ተብለው ከሚጠበቀው ድምፃውያን መካከል አንዱ አንቺ እንደምትሆኝ ተስፋ አረጋለሁ ምናምን ያለችው ስቲል ያቃጭላል ጆሮ። ቪዲዮን ባላየው እንኳን ማለት ነው አሁን እያለችኝ ይመስለኛል። እና የሆነ ኢንተርቪው ላይ ራሱ ሰርፕራይዝ አድርገውናል አገናኝተውን በስልክና በጣም አሪፍ ነበረ። ከዛ እስከ 3 ሄድን። 3ኛ ዙር ላይ ነው ምናምን ማበረታቻ ሰርተፍኬት ሰጡን። ከዛ በቃ ትንሽ ቆየውኝና ነው ወደ ባላገሩ ሄድኩት። ከዛ እሱን ደግሞ አጎቴ ያስመዘገበኝ። ያኔ እንዲያውም ባላገሩ እያለሁ አይ ቲንክ ህጻናትና ወጣቶች ቲያትር ቤት ነበርኳ። ከዛ ወደ ባላገሩ ሄድኩኝ። ከዛ ባላገሩ ወደ እስከ 4ኛ ዙር ድረስ ሄድኩና የአዲስ አበባ 50 ተወዳዳሪዎች ስንቀር ያኔ ኮንዲሽን አልነበርኩም፣ አልተሳካም። ያው የተሳካ ያየ ነው። የግድ አንድ ኮንቴስት ማሸነፍ የለብን ሙዚቀኛ ለመባል። እንግዲህ እንዳንቺ አይነት ምርጥ ሙዚቀኛ ወጥቶሻል። ያው ሁሌ ፋሲካ የለመውደቅ መነሳት ያለ ያኔ ደግሞ ኤክስፒሪየንስ ገና ቢልድ እያረኩ የመጣውበት ነገር ስለነበር ያኔ ትልቅ ልምድ ሆኖሻል። አሁን እንግዲህ አሁን ዳኛ ሁኝ ሁላ ተብያለሁ የሆነ እንትን ላይ የጊዜ ለውጥ ማለት እንደዚህ ይገርማል። ያ እኔ የሚገርመኝ አሁን ካጫወች ነገር ውስጥ አይ ቲንክ የመጀመሪያዎቹ ሰፖርተሮች ፋሚሊዎች ይመስሉኛል አይደለም? በጣም የሚገርም ነው። ብዙ ጊዜ እኛ ሀገር ላይ ያልተለመደ ነው። ሙዚቃ ለስራ ብለህ ቤተሰብ አይደለም ሄዶ ሊያስመዘግበህ እንግዲህ አሪፍ ድጋፍ እንዴት ነው እስቲ ከቤተሰብ ጋር ያለው ነገር?
ቤተሰቦቼ በጣም ነው ሰፖርት የሚያደርጉኝ። በጣም ማለት አሁን ለምሳሌ እንግዳ ሲመጣ ምናምን ልጅ እያለው ራሱ ኢንተርቴን አረጋሉ። ሁሌ ለምናገራት ይችልነት ሪሞት ይዤ ምናምን በቃ ዌልካሚንግ እኔ ነኝ የምሰራው። የሰው ልጅ እጅ ምናምን ያስታጥባል። እኔ መጀመሪያ ሊያ እንግዳ መጥቷል ስባል ዌልካም እላቸዋለሁ፣ ዘፍንላቸዋለሁ ምናምን። ከዛ የአክስቶቼ ልጆች ኢትዮጵያን አይደል የባላገሩ አጎቴ፣ ከዛ አቢሲኒያ አርት ስኩል ውስጥ ራሱ ያስገባኝ ወንድሜ፣ ታላቅ ወንድሜ ነው። በዚህ አጋጣሚ ከሰማኝ አይ ላቭ ዩ ቴንክ ዩ ማይ ብሮ እና ያኔ ከዛ በኋላ ነው ሰፖርት እያረጉ ብዙ ሰዎች ኦፍኮርስ አዎ ልክ ነህ አንተ ሙዚቃ ይከለካል፣ ትምህርትሽ ላይ ፎከስ አድርጊ ምናምን ትባላለህ። እኔ እኮ ተማሪ ሆኜ የራሱ ሚኒ ሚዲያ ምናምን ስሰራ ምንም ዛሬ ሚኒ ሚዲያ የለም ምናምን ነው የሚሉኝላ። በቃ ሚኒ ሚዲያ ውስጥ እኔ ነበርኩኝ ያለው የተባልኩ በቃ ዋና እንትን ይሄ በቲያትሩም በውዝዋዜው በዘፈኑ ምናምን እሳተፍ ነበር። እሱን ነው የምለው። ትምህርት ቤቴ ውስጥ ዋንጫ ምናምን ሁላ አስገብቼ አውቃለሁ በባህልና ቱሪዝም ተወዳድረን ምናምን ማለት ነው። እና ቤተሰቦቼ ሰፖርት ያደርጉኛል በደንብ ነው ሰፖርት የሚያደርጉኝ። ኢቨን ስቲል አሁንም ድረስ ማለት ልጃችሁ ግን አዎ ኩራት ነው በቃ ሙላቸው። በጣም ደስ ይላል። አስፈላጊ ነው እኮ አይደል? በጣም ለቤተሰቦችሽ በጣም ትልቅ ክብር። አዎ እኔ በዚህ አጋጣሚ አመሰግናቸዋለሁ። መበረታታት ያለበት ነገር ነው ይሄ በጣም ምክንያቱም በቃ ነጻነት መስጠታቸው ራሱ ለእኔ ትልቅ ነገር ነው። ፈቅደው ራሱ የማይፈቅዱም አሉ ታውቃላችሁ። አርግ ግን በቃ አያገባኝም፣ እንደዚህ አያገባኝ፣ እንደዚህ ብር እኮ እንደዚህ ያስፈልገኝ ብትል ላይሰጡ ይችላሉ። አይደለምና ትምህርትሽ ላይ ፎከስ አርጊ ማለት ነው። ሶ እኔ አሁን ከነ ነጻነቴ ነው የተሰጠኝ። በቃ አንቺ ታውቂያለሽ እንደፈለግሽ እንደ ፍጥርጥርሽ ግን በቃ ሰፖርት ያደርጉሃል። ገባ? ሶ ያ ለእኔ ትልቅ ነገር ነው። የምትደርስበት ቦታ ላይ የእነሱም ማስተዋጽኦ አለው በጣም። አይ ቲንክ ኢቨን ሙዚቃ አርት ብዙ ጊዜ ማንሳት ያለብኝ ነገር እዚህ ጋር ምንድን ነው ብዙ ጊዜ ሰዎች ሙዚቃ ዓለም ውስጥ በተለይ የሌሉ ሰዎች ሙዚቃና አርት የሚሰራበት መንገድ እና አርቲስቱ አርቱን የሚሰራበት መንገድ የሚመስላቸው በጣም ይለያያል አይደለም። እንደ ቢሮ ስራ ብዙ ጊዜ ሰዎች ሊቆጥሩት ይችላሉ። ላይክ ገብተህ ሰርተህ የምትወጣ ነገር አለ፣ እሱን በቃ አኮምፕሊሽድ አድርገህ መውጣት ብቻ እንደዛ ይመስላል። በጣም መሰጠትን የሚፈልግ ነው። ክሬቲቪቲ በጣም የሚፈልግ ነገር ነው። ራሱ ጊዜ ሊፈልግ ይችላል። እነዚህ ነገሮች ደግሞ ምን ይፈልጋሉ? ሜንታል ሄልዝ ይፈልጋሉ። ዋናው ደግሞ እሱ ነው። ክሬቲቪቲ ላይ ስትሬስ ዳውትም ሆነሽ ልታውጭበት ትችላለሽ፣ ግን ስቲል ሜንታል ሄልዝ የአንድ አርቲስት ሜንታል ሄልዙ ልክ ካልሆነ ሙዚቃ የመስራት አቅሙ በጣም ትንሽ ነው የሚሆነው ብዬ አስባለሁ። ሶ አይ ቲንክ የቤተሰብም ሰፖርት የሚያስፈልገው እንደዚህ አይነት ሰዓት ነው አይደለም። አንድ አርቲስት ስቱዲዮ ገብቶ ወይኔ ቤተሰብ እኮ እንደዚህ ያስብብኛል ምናምን የሚሉ ሀሳቦች አይጠፉም ከአንዳንድ አርቲስቶች አይደለ። አሁን ብዙ ካሳለፍናቸው ጥናት እኮ የሚቀርሰዋል ቤተሰቡ እንዳይቆጣው በቃ መስራት እየፈለገ ጥናት ይቀራል፣ ማጥናት ይኖርበታል። ኦር ደግሞ ቢያጥናም ድጋሚ ማጥናት ይኖርበታል። የኛ ሀገር ያለው አመለካከት ነው እናውቀዋለን። ለቤተሰቦች ትልቅ ክብር። ቆንጆ ሊያ ግርማ እንግዲህ አርቲስት ፈጥረውልናል ማለት ነው። አድማጮቻችን ጥሩ ጊዜ እያሳለፋችሁ እንደሆነ ምንም ጥርጥር የለንም። ኖ ፊልተርን በአራዳ ኤፍ ኤም 95.1 ውለው የሚያመሹበት ነው እያደመጣችሁ ያላችሁት። የፕሮግራማችን አጋር ለመሆን ለምትፈልጉ ድርጅቶች ካሳንቺስ በሚገኘው ከጁፒተር ህንጻ አጠገብ ቡሉም ታወር ላይ 4ኛ ፎቅ ላይ በአራዳ ኤፍ ኤም 95.1 ቢሮ መታችሁ መነጋገር እንችላለን። ኖ ፊልተር ስልካችን 0913 64 62 71 ወይም ደግሞ 0929 10 43 46 ላይ ይደውሉልን። ኑ አብረን እንስራ እንላለን። ኖ ፊልተር ብዙና ብቸኛ ይቀጥላል። አንድ ሙዚቃ እናዳም፣ ተመልሰን እንገናኛለን። በአራዳ ኤፍ ኤም 95.1 ከሉል ተፈሪ ዴይ ድሪምስ እና ከቢጊ ኤርሚያስ ጋር አብራችሁ ናችሁ። ከእንግዳችን ከሊያ ግርማ ጋር ፈታ እያለን እንገኛለን። አድምጠን የተመለስ ነው ጉዴ የሚለው ሙዚቃ ነው። በሆፕ ኢንተርቴንመንት የተለቀቀ ነው። 5 ዓመት ሆኖታል። የኔ ፌቨሬት ሙዚቃ ነው። ከሷ ለስለስ ያለ ረጋ ያለ በጣም ቫይቢ ዘፈን። እስቲ ልጠይቅሽ፣ ማን ነው ኢንስፓየር የሚያደርግሽ ሙዚቃ አሰሪ? ብዙ ናቸው እኮ ከሀገር ውስጥ ነው ከሀገር ውጭ። ፈርስት ቲንግ የሚመጣልሽ ጭንቅላትሽ ላይ ማን ነው ፈርስት አንደኛው አርቲስት አሁን በዚህ ሰዓት? እኔ ብዙ ጊዜ ያው የውጭ ሀገር ሙዚቃዎችን አዳማጭ ነኝ። መድረክ ላይ የምሰራቸው እነ ሪሃና፣ ቢዮንሴ፣ ከዛ ደግሞ ዊትኒ፣ ሻካካ
አሬታ ፍራንክሊ ወይ እየዘረዘርኩልኝ ነው። ክሪስ ብራውን በቃኝ። በጣም ብዙ ናቸው። ሀገር ውስጥ ከሀገር ውስጥ ሊያ አንደኛው ልክ ነው። ያ ሊያ፣ ከዛ ደግሞ ኩኩዬን፣ ብዙዬን፣ ነጻነት፣ ከዛ ደግሞ እነ ሚካያ፣ ዘሪቱ በጣም ነው የምወዳቸው። ዲጄ ብትሆኝ አይ ቲንክ የምታዋጭ ይመስለኛል። ዲጄ ብትሆኝ የምታዋጭ ለምን? የጠራሽው ሙዚቃ ሴሌክሽን ማሻፕ ያደርጋል በጣም። እሺ ላይ 7 ጥያቄዎች አሉኝ። ቀለል አድርገሽ የምትመልሻቸው እንዳታከብደው። ኧረ ቀላል። ጠዋት ስትነሺ የመጀመሪያ የምታደርጊው ነገር ምንድን ነው? ወይኔ ስልኬ ነው ያለው። አሁን እንደዛ ሆናል። ሁሉም ሰው ስልኩ። ሁላችንም የማይረሳን አትሊስት አንድ ዴት ናይት አለ አይደለ? ሁላችንም ማረሰው እና ያንቺ ቀን ምንድን ነው ስፔሻል ያደረገው ለየት ያደረገው ከሌላ ምንድን ነው? ደገምዴ ጥያቄ ደንግጫለሁ። ሁላችንም ማረሰው ዴት ይኖረናል ከፍቅረኛችን ከጓደኛችን ጋር የሆነ ቀን አይጠፋም። መጀመሪያውም አላውቅም ከሃይስኩልም ሊሆን ይችላል ብቻ የሆነ ቀን አለ ማረሰው። አቤት ያቺለት እንደሚባለው ማለት ነው። ምንድን ነው ስፔሻል ያደረገው ይህን ቀን? ስፔሻል ያደረገው ምንድን ነው? መርሳት አልችልም። ያለ መመለስ ይለፈኛ ይቻል። ትንሽ ተጨነቂበት። ምኑ ነው የማይረሳ ሊያደርግ የሚችለው? እንዴት የቱን ልናገረው እንድናገር? እኔ ቦታ ለምሳሌ እኔ የማይረሳን ጊዜ ቦታው ነው የሄድንበት ቦታ ማረሰው አሪፍ ቦታ ስለነበረ። ያንቺ ምን ሊሆን ይችላል? 4 ኪሎ ሰፈር ልጅ ነበርኩ። አሁን ፈረሰ እንጂ ሰፈሮቹ ፒያሳ። በቃ ከዚህ በኋላ ዴት ላውራ ነበር። እሺ አላስጨንቅም። ሰፈር ብቻ ተናገርኩ። አለፈሽ በዚህ አለፈኝ። የምትወጂው ጫማ? ሸራ ኦልስታር። ኦኬ። እንደውም ሂል የብዙ ሴቶች ምርጫ ነው። ሂል አረጋለሁ፣ ግን ብዙ ጊዜ ያው የስቴጅ ሰው ስትሆን ያው በሸራ አልወጣም። ደግሞ አጭር ነኝ። ግን አክቹዋሊ ለቁመቴ ብቻ ብዬ ሳይሆን ካለባበስ ጋር ከዛ ደግሞ መድረክን ከማክበር አንጻር እና ፕሮግራም ሲኖረኝ ምናምን ነው እንጂ ብዙ ጊዜ በሸራ ነው የምታየኝ አብዛኛውን ጊዜ፣ ወይ በስኒከር። አሁን ስኒከር ነው ያደረኩት። ግን ያው ሂሉም ለአንቺ ስኒከር ሆኖ ነው ያው ብዙ ጊዜ። አዎ ብዙ ሰው ነው የሚለኝ አትወድቂም። በቃ ደግሞ ባላንስ ስለማደርግ ልምድ፣ ዋናው እኮ ልምድ ነው፣ ኤክስፒሪየንስ አለ። እሺ የምትወጂው ምግብ? ዶሮ ወጥ። ዶሮ ወጥ። ኦኬ። ክትፎም ወዳለ ቅርታ ክትፎ እንዳይቀየማት ነው የሚመስለው። አይዞሽ ክትፎም አለ። እሺ በዚህ ሰዓት አሁን የምትወጃቸው 3 ዘፈኖች? ወስን ወስን ወስን። መብት አይደል እንዴ? መብትሽ ያበደ። እሺ ከሙዚቃ ውጪ ሰርተሽ ወይንም ሞክረሽ የምታውቂው ግን ብዙዎቻችን የማናውቀው ነገር? መድረክ መምራት። ወይኔ ተናግሬ አላውቅም ለመጀመሪያ ጊዜ ሳወራው። ሆስት ማለት ነው? አዎ ስቴጅ እንትን ብዬ አውቃለሁ፣ ፋሽን ሾው ላይ ክብሯን ምናምን ያልሽ? ኦኬ አሜዚንግ። አንተ ልጅ ያልገባችበት የለም። ክብሯን ምናምን በእንግሊዘኛ ነበር የተፈለገውና በቃ እንግሊዘኛ ዘፋኝ ምናምን ስለነበርኩኝ ጠየቁኝ። ኤምባሲ ውስጥ አንድ ደግሞ የሆነ ፋሽን ሾው ፕሮግራም ላይ ምናምን ያ ግን ብዙ ማለት ላይክ ነጻ ስለሆንኩኝ ድፍረት ስላለኝ ነው የማደርገው እንጂ እንደ ስራ ማይቸውም አላውቅ። እንጃ ባገኘው ግን አልጠላም። እሺ በጣም የምትወጂው ወይንም ማትረሺው ፐርፎርማንስሽ? የዛሬ 2 ዓመት እነ ሩገር የመጡበት ኮንሰርት ሸራተን የተካሄደው በይሳጋል ኢንተርቴንመንት፣ እዛ ላይ ፐርፎርም አድርጌ ነበርና that was amazing። በስማ ቢደገም አንደኛ ክሬዚ። ሩገር ሰምተሃል? ቢደገም ብላለች። ፓትራኪንግ ሩገር ነበሩ። ያ ሩገርና ፓትራኪንግ ባይ ዘ ዌይ አሜዚንግ አፍሮቢት ስታሮች። ያ በጣም ወርልድ ዋይድ በዚህ ሰዓት ላይ አፍሮቢት ስናወራ ሳንጠራቸው አናልፍ። በየክለቡ ከፍታቸው አርቲስቶች ናቸው። አሁን ደግሞ 3ኛ ሊያ ግርማ ማለታችን አይቀርም። እናሳ ግድ ነው። እሺ እኔ 7ቱን ጥያቄ እንጨርሻለሁ።
7 አንተም ትጠይቃለህ ደግሞ አይደለም። እኔማ እመለሳለሁ ከሙዚቃችን በኋላ ነው የምመለሰው። ውድ አድማጮቻችን 8545 ላይ አሁንም ፍቅራችሁ እንዳይለየን በጣም እየተጠቀለቀ ይገኛል። ካለን ሰዓት አንጻር እንግዲህ ማንበብ አልቻልንም፣ ይቅርታ ይደረግልን። አሁንም ግን ለሊያ ጥያቄ ፍቅራችሁ አሁንም እንግዲህ በሰፊው ይድረስ እንላለን። ኖ ፊልተር ብዙና ብቸኛ ይቀጥላል። አንድ ሙዚቃ ተጋበዙልን፣ ተመልሰን እንገናኛለን። ዘውትር ደጉጥን በማሰብ this is amazing ትንሽ ቀልቀል እናድርገው ብዬ ነው ልጋብዛቸው። የሙዚቃ ከላቀ አዲስ የሚዶ ሬኮርድስ ቀድሞ ከነበረው ሬኮርድ ሌብል የወጣ ሙዚቀኛ ነው። ከካስማሰ ጋር ደጉጥን የተሰኘ ሙዚቃን የተጫወቱት በጣም ፍሬሽ ዩኒክ አሜዚንግ ሶንግ ስለወደድኩት ነው ላካፍላችሁ ያልኩት። በጣም ደስ የሚል ሙዚቃ፣ ረጋ ያለ ዲፕ መልክት ያለ። እሺ ሩቅ ርቀት እያገባደድ ነው። we have a good time ነው። እኔ አሪፍ ጊዜ ያሳለፍኩ ነው። ያዘንኩ ሊያልቅብን ትንሽ ሰዓት ጨማሪ ወይኔ በእናትሽ እንደ ቢኖረን እንደው ብናነገው። እሺ ሶ ሊያ ከ5 ዓመት በፊት ያለችውን ሊያ ብታገኛት ምን ብለሽ ትመክሪያት ወይንም ትያት ነበር? ደነዝ ነቃቱን እንትን ነው ወደ ኋላ መለስ ብዬ ነው። አሁን ፊት ለፊትሽ ከ5 ዓመት በፊት ያለችውን ሊያ ብታገኛት እንደዚህ አርጊ ኦር ምክር አለ አይደለ? ደነዝ ለምን ደንዘሻል? እኔን አርጊ እንትን ነው ያኔ ስቲል አሁንም ምንድነው አሁን ላይ ለነግራት የምችለው አየሽ ሁሉም አልፏል፣ እንኳን እሱ ሁሉም አልፏል እላት ነበር። ምክንያቱም በሰዓቱ የሚያልፍ የማይመስሉን ቀኖች ጊዜያቶች ምናምን አሉ አይደለ? ሶ ከባድ በጣም ማይገፋ ድንጋይ የሚመስል ቀኖች አሉ። በጣም ሞትን የሚያስመኙ አይደል? ሞቴን እንኳን አልተመኘውም ነበር፣ ግን እንትን ነው በጣም አከበድኩት፣ በጣም ለጥኩት። ሲኒማቲክ አሁን አስቆዘማችሁኝ። በመስተመጨረሻ ትዝ ብሎኝ 5 ዓመት የሰራሁትን አልበም አጥቻለሁ እና ከ5 ዓመት በፊት የሚገርም ኢነርጂ ላይ ነበርኩ። ከዛ ከሆነ ሰዓት በኋላ በቃ አልበም አለኝ፣ በስማም የአልበም ባለቤት ልሆን ነው እንዴ ዋው ብዬ ከዛ ከድርጅት ጋር ተፈራርሜ ምናምን በቃ አልቋል ብዬ ምናምን በቃ በደስታ የአልበም ባለቤት ሆንኩ ምናምን ብዬ በአንዴ መከነ አሁን እና ያኔ በቃ በጣም የሚያስጠላ ሁኔታ ውስጥ ነበርኩ። ድብርት፣ በቃ ሀዘን፣ መከፋት ምናምን ነገር ውስጥ ነበርኩኝና ያ ሁሉ ለካ አለፈ። አሁን አልፎ ወስን ተሰራ። አይገርምም? ከዛ ደግሞ ያን እስከዛ ድረስ የተለያዩ ዩቲዩቦች ላይ ነው ዘፈኖች ያሉት አይደል? አሁን ደግሞ ያን ሁሉ ነገር አሳልፌ ራሴን አጠንክሬ ወድቄ አራግፌ ተነስቼ እንደ አዲስ ከዜሮ ዩቲዩብ ቻናል ከፍቼ የራሴ ዩቲዩብ ቻናል ላይ ራሴን በራሴ ፕሮዲውስ አድርጌ አንድ የሚገርም ሲንግል በመስራት የራሱ በጣም ሌላ ታሪክ። ከዚህ ነው የሚጀምረው። ሪስፔክት በኖ ፊልተር ስም ባሬድ ኤፍኤም 95.1 ስም ትልቅ ክብር፣ በጣም ትልቅ ክብር እና ደግሞ በጣም ብዙ ነው የምንጠብቀው። ገና በጣም ብዙ ግራሚ ላይ ማየት እንፈልጋለን። ተው እንጂ ግድ ነው። ምን ሆናል? አሁን ብዙ ነገሮች አሉ። ቆይ እነግርሃለሁ። በውጭ ሰርፕራይዝ ነው ብዬ ነው። እሺ ሶ መቼስ አዲስ ፕሮጀክቶችም እንጠብቃለን ከዚህ በኋላ የምታጫወቱኝ ነገሮች። አይ ቲንክ ሲንግሎቹን ዱብ ስታደርጊ እኔ አሁን በውስጥ አዋቂነት ይሄ ነገር ወደ አልበም ነው ወይስ ወደ ኢፒም እያሉ ነው እንዴን ፈጣጣ ነው ይሄ ነገር? ወስን፣ አንተም ወስን። እሺ ለላይፍክ ለሁላችሁም ወስኑ። እኔም አሁን ወስኜ የራሴ ዩቲዩብ ላይ ያደረግኩኝ፣ ግን ዩቲዩቤ ባዶን አይቀርም መቼስ አዘን አርቲስት ብዙ ነገር መስራት ይጠበቅብኛል። ስለዚህ ከዚህ በኋላ ደግሞ አሁን በአልበም በኢፒ ሌላም ቪዲዮ ክሊፕ ሊሆን ይችላል፣ ላይቭ ፐርፎርማንሶችም ሊኖሩት ይችላሉ እና በጣም በትልልቅ በብዙ አይነት ስራዎች እሰራለሁኝ እና አንድ ደግሞ በቅርቡ አሁን አናውንስ ያደረግኩት አንድ ስራ ነበር። ኮላብ ያደረግኩት ከክሌቺ አፍሪካን ፍሮም ኬንያ፣ ከእሱ ጋር ኮላብ አድርጌ ያለው እሱንም በቅርቡ ይለቀቃል። በጣም የሚገርም ሙዚቃ ነው የሰራ ነው እና አይ ኬን ዌይት እሱ ራሱ እስኪወጣ። ሰምታችኋል አራዳዎች አድማጮቻችን። ስለዚህ ሊያ ብላችሁ በመፈለግ ሊያ ግርማ ብላችሁ እንግዲህ ዩቲዩብ ላይ፣ አይጂ ላይ፣ ቴሌግራም ላይ፣ ፌስቡክ ላይ በመፈለግ እንግዲህ ሰብስክራይብ አድርጉ፣ ተከትሏት። ድጋፋችሁን፣ ፍቅራችሁን እንግዲህ በእኛ ቴክስት ብቻ አይደለም
እሷም ላይ ገብታችሁ እንግዲህ አሳዩ። እንግዲህ በጣም ደስ ይላል። በዛው እንግዲህ ቴክስቶቹን ለማንበብ ያህል ካለን ሰዓት አንጻር አንድ ሶስቱን እናንብብ። መጀመሪያው 02 መጨረሻው 10 የሆነ ስልክ ሊቾ እንወድሻለን ተብለሻል። እኔም ወዳችኋለሁ። አራዳ ኤፍኤም 95.1 ቶፕ ሚውዚክ ነበራችሁ። አሁን ደግሞ ኖ ፊልተር ብላችሁ መጣችሁ። በጣም ደስ ይላል ብሏል። እንግዲህ ስማችንን እየቀየርን ፕሮግራማችንን እያስተካከልን እንደዚህ እንግዲህ ብቅ እያለን እንገኛለን። እንግዲህ ካለን ሰዓት አንጻር ማንበብ አንችልም። እንግዲህ እንደዚህ ላንቺም ብዙ ፍቅሮች ደርሰዋል፣ ለእኛም እንግዲህ ብዙ ፍቅሮች ክብሮች ደርሰውልናል። በጣም አድርገን እናመሰግናለን። በሊያ ስም፣ በአራዳ ኤፍኤም 95.1 ስም፣ በኖ ፊልተር ስም ውድ አድማጮቻችን በጣም አድርገን እናመሰግናለን። አዎ ከመለያየታችን በፊት ሊያ እስካሁን ጋበዝን ሙዚቃ አይደለም፣ አንቺ የምትጋብዥን ሰዓት ደርሷል ማለት ነው። አዎ ከመጋበዟ በፊት ግን እስቲ ለአድናቂዎቿም ለጀማሪም አርቲስቶች ሊሆን ይችላል እንግዲህ 13 ዓመት የስቴጅ ኤክስፒሪየንስ እዚህ ድረስ እንግዲህ የደረስሽው እንግዲህ ብዙ የከፈልሽው ነገር አለና ዝም ብሎ ያለ ቀልድ አይመጣም እዚች ቦታ ለመቀመጥና እስቲ እንዳንቺ ደግሞ የሚለፉ አርቲስቶች አሉ እቺንም ፀሐይ ለማየትና እስቲ ምን አይነት ምክር ይኖርሻል? እንግዲህ ለእነሱ የሚሆን ነገር በይና ሙዚቃችንን ጋብዘን እንለያይ። እጅ አትስጡ ዶንት ጊቭ አፕ ለማለት ነው። ምክንያቱም ብዙ በጣም ብዙ እንቅፋቶች አሉ። ስፔሻሊ ደግሞ ሴት ስትሆን እና መውደቅ መነሳት ያለ ነው። ጀስት ኪፕ ጎዊንግ በጣም በቃ ቀጥሉ። ዝም ብላችሁ መጥፎ ነገርም እንኳን ቢያጋጥማችሁ በቃ እየጸለያችሁ በራሳችሁ መንገድ ተጓዙ እና እንዳታቋርጡ ነው የምለው። በቃ ዶንት ስታፕ በቃ ዝም ብላችሁ ኪፕ ጎዊንግ በቃ ማለት ሁሉ ነገር አልጋ ባልጋ አይሆንም። እሺ እውነት ምንም ነገር አልጋ ባልጋ አይሆንም። የሆነ ነገር ደግሞ ሁሉ ስታደርግ በግድንግድየው ተቀምጦልሃል የሆነ ብለሲንግ እየጠበቀህ ነው። ስለዚህ ዶንት ጊቭ አፕ በቃ ጀስት ኪፕ ዶዊንግ። ከዛ የሆነ ቀን ራሱ አርት ይከፍላችኋል። ሰምተሻል? ሰምተናል። ለእኛም ትልቅ ምክር ነው። እንግዲህ ለሁላችንም እንግዲህ መውደቅ መቀነሳት ያለ ነው። እንግዲህ ተመክናል። ከሊያ ግርማ ጋር በጣም ምርጥ ጊዜ የነበረን ውድ አድማጮቻችንም በጣም ደስ ብሏችኋል። እኛም በጣም ደስ ብሎናል። አክብረሽን እንግዲህ እዚህ ድረስ ስለተገኘሽ በጣም አድርገን እናመሰግናለን። በኖ ፊልተር ስም፣ በአራዳ ኤፍኤም 95.1 ስም፣ በያፌት ገረመው ኢቨንት ኤንድ አድቨርታይዚንግ ስም በጣም አድርገን የልብ ምስጋናችን እናቀርባለን። በሌላ ኢንተርቪው እንደምንገናኝ እርግጠኛ ነኝ። አሁንም በጣም ማመሰግናቸዋለሁ። እውነት በጣም ማመስገን ፈልጋለሁ። ሁለታችሁንም እዚህ ቦታ ድረስ ጠርታችሁ ፍቅር ሰጥታችሁ ሰፖርት አድርጋችሁኝ በጣም ማለት እንዳይደብረኝ ፈን ያደረግኩት እኔ እንደ ኢንተርቪውም አላየሁትም። ደስ ትላላችሁ የእውነት በጣም በቃ ፈታ ብዬ ነው እንትን ያልኩት። ለዛ ነው ሰዓት ትንሽ እንጨምር ያልኩት። በቃ ፈን እያደረኩ ደስ ይላል ቆይታውና ስለ ጋበዛችሁ እንጂ ጋር ጌ አመሰግናለሁ። በጣም ፈጣሪ ያክብርልኝ። ቴንኪዩ አራዳ የስ ውድ አድማጮቻችን በጣም አድርገን እናመሰግናለን። ኖ ፊልተር ልንሰናበታችሁ ነው። አብረናችሁ የነበር ነው ልዑል ተፈሪ ዴይ ድሪምስ፣ ቢጊ ኤርሚያስ ከናሆሚ ከቴክኒሻናችን ጋር ነበረን። አሁንም ደግ ተሳስቼ ናሆሚ አራረሙኝ፣ ባካችሁ አራረሙኝ። እንግዲህ ሄንዬ በጣም ይቅርታ ይደረግልኝ። ሁለቴ ተሳስቼ አለው እንግዲህ ከናሆም ጋር የተመታታብኝ ነበር። በጣም ይቅርታ ይደረግልኝ። በቴክኒኩ ናሆሚ አብሮ ነበር። አራዳ ኤፍኤም 95.1 ውለው የሚያመሹበት ከያፌት ገረመው ኢቨንት ኤንድ አድቨርታይዚንግ ጋር አብሮ በመሆን የሚያቀርቡላችሁ ፕሮግራም ነው ኖ ፊልተር። ዘወትር 5 ምሽት ከ2 ሰዓት እስከ 4 ሰዓት ምርጥ ቆይታ። እንግዲህ እስከ ሳምንት ቸርን ሰንብት። ሰላማችሁ ይብዛ፣ ጤናችሁ አይጓደል። ከሚቀጥለው የሳምንቱ ምርጥ 10 ሙዚቃዎች በኋላና ከአራዳ ኤፍኤም 95.1 ፕሮግራም ጋር አብራችሁ ቆዩ። ሰላሙ ነው።